ዲያስፖራው የቀብር ቦታ መከልከል አለበት ሲሉ ዲያቆን ዳንኤል ክብረት ተናግረዋል። ፓስተር ነኝ ብሎ ሊዘርፈኝ እንዴት ያለ ጉዞ በመድኃኒዓለም ስም እንዴት ያለ ዘፈን ላይ ሊደርስ ነው። ክርስቲያኖች አንዳንድ ጊዜ አንዳንዱ ደፍሮ መናገር ያስፈልጋል። ለምሳሌ አሁን ይሄ ባንዲራ እንደዚህ አይነት ማህተም ከመሃሉ ላይ ታትሞ እንዲመጣ ያደረገው ባንዲራውን መከራከሪያችን ከሆነ ቆየ። ይሄ ቤተ ክርስቲያን እኮ ባንዲራዋ መስቀል እንደሆነ ታውቃላችሁ አታውቁም? ሙዓዘ ጥበባት ዲያቆን ዳንኤል ክብረት አንድ አነጋጋሪ መልእክትን አስተላለፉ። ለዲያስፖራው የቀብር ቦታ መከልከል አለበት ሲሉ ዲያቆን ዳንኤል ክብረት ተናግረዋል። በውጭ ሀገር የሚኖሩ ሰዎች ከኢትዮጵያ ምንም መጠየቅ የለባቸውም። በመጨረሻ ሲሞቱ ለምን ቀበሩን ይላሉ። ማን ባስጠበቀው ሀገር ማን ነው መጥቶ የሚቀበረው ሲሉ ተናግረዋል። ለሀገር ዝመት ብትባል እኮ በውጭ ያለው አይዘምትም። እኔና እናንተንን የምንዘምተው መርካቶ ቢወደድ ቢረክስ እኔና እናንተንን የምንጎዳው። የእኛን ችግር ላለመካፈል እነሱ ሄደዋል። ሰው ይተውልና ኢትዮጵያን አያገባቸውም ይተው ሲሉ በቁጣ መልእክታቸውን አስተላልፈዋል። ግን በለንደን፣ በአምስተርዳም፣ በዋሽንግተን ዲሲ፣ በፍራንክፈርት ሲኖሩ ከርመው ቀበሩን ብለው ይመጣሉ። እዚያው በተከራዩበት ሀገር ነው መቀበር ያለባቸው። ማን በጠበቀው ሀገር ማን ይቀበራል ሲሉ ዲያቆን ዳንኤል ክብረት ይህንን መልእክት አስተላልፏል። ይህ መልእክታቸውም በሶሻል ሚዲያ ላይ መነጋገሪያ ሆኗል። እናንተስ ምን ትላላችሁ? ሀሳባችሁን ኮመንት ላይ አስፍሩ። ፎሎ ማድረግ እንዳይረሳ። ደሴ ማርያም ነው አይደለም? ምን አለው ገጹ ላይ ስላድኗል። አሁን ይሄ እኛ እስከምንገዛው ድረስ ከገበ ይሄን ያሳተመው ሰው ስለእመቤታችን ፍቅር አይደለም። ምን ፈልጎ ነው? እንዴት ዋላችሁ? ምን ፈልጎ ነው? ተናገሩ። ግድ የላችሁም። ግለሰብ ነው፣ ፖሊስ የለው፣ ምን የለው። ምን ፈልጎ ነው? ገንዘብ ፈልጎ ነው። በዚህ ምክንያት ሲታተም ይሄ ስላድኖ የሚያልፍበት ብዙ ያልሆነ ማሽን አለ። ምናልባትም ራቁቷን የሆነች ሴት በሚታተምበት ማሽን ያልፍ ይሆናል። ከዛ በኋላ ታሽጎ ሲመጣ በመኪናው ስንት ጉድ አልፎ ነው የሚመጣ። ከዚህ ሁሉ ከመጣ በኋላ ከእናንተ እጅ ላይ ከገባ በኋላ ከእጃችን ላይ ከገባ በኋላ ቆሾ የተገነጣጠለ ስንት ውዳሴ ማርያም አለ። በነገራችሁ ላይ 10 ውዳሴ ማርያም ዛሬ ገዝታችሁ ያመጣችኋል። ለምን? ነባሩ ስላረጀ። ምን አስረጀው? አያያዝ ስለማለች፣ በክብር ስለማንይዘው። እኔ በነገራችሁ ላይ እኔ የምጠቀምበት ዳዊት የታተመ በ1952 ነው። አንድ ሊቅ አዲስ አበባ ያሉ እድሜያቸውን ሲጠቀሙበት ኑሮ ሲያርፉ ልጃቸው ሴት ናትና በከንቱ ከሚቀመጥ ለአባቴ መታሰቢያ ይሆን አድርስበት ብላ አለቃ ደስታ ተክለ ወዲያ ያሳተሙት ነው ሰጠች። የሚገርማችሁ ነገር ለ40 እና ለ50 ዓመት ሲጠቀሙበት እንዲሁ የሆነ ቦታ ላይ የሆነ ቆሻሻ ነገር አይኖርም። በክብር መያዝ ማለት እሱ ነው። ሊቃውንት መጻሕፍትን የሚደጉሱበት ምክንያት እሱ ነው። ልታውቁት። እንዴት ዋላችሁ? ለሁሉም ቅዱስ አስላትና ክብር ማለት ነው። አንቺ የተባረክሽ እህት፣ አንተም የተባረክ ነህ። አንድ ቀን ወደ ጌታ መምጣት አይቀርም። ወደ ጌታ መምጣት ማለት ወደ ኢየሱስ ክርስቶስ ነው እኮ። ወደ ኢየሱስ ክርስቶስ መምጣት አይቀርም ማለት አልገባኝም። ወንጌላማኝ መሆን አይቀርም። ምን ማለት ነው? ወንጌላማኝ መሆን አይቀርም ማለት እሱን እኮ ነው የጠየኩሽ። ምን ማለት ነው? ወንጌላማኝ ማለት ክርስቶስ ኢየሱስን መሞቱን መነሳቱን ይሄን ታምናለህ። ግን በቃ ጌታ ኢየሱስ ክርስቶስ ብቻውን ወደሚመለክበት ህብረት እንደምትመጣ አምናለሁ። ኢየሱስ ክርስቶስ ተደብሎ የሚመለክበት የት ቦታ የተሻለ? ኢየሱስ ክርስቶስ ብቻውን የሚመለክ አምላክ ነው። እኔ አሁንም ያለሁት ከክርስቶስ ጋር ነው፣ የማመልከው ክርስቶስን ነው። ግን ወደ እናንተ ህብረት ከሆነ ግን ያልሽኝ፣ እኔ ወደ እንደዚህ አይነት ህብረት መምጣት አልፈልግም። ላሳይሽ። ወደ እንደዚህ አይነት ህብረት እኔ ፐርሰናሊ መምጣት አልፈልግም ወደዚህ። እሱንማ አየሁትኝ እኮ አየሁትኝ። ይቀር ስላሳየሁ ደጋግሞ ስላሳየሁ አይቼዋለሁ። አዎ፣ አይ እንደው በዛው ልንገርሽ ብዬ ነው። እኔ ፐርሰናሊ ክርስቶስ ስርዓት ባለው መልኩ በሚመለክበት ቦታና ስፍራ ላይ ነው ክርስቶስን ማምለክ የምፈልገው። ይሄ ኤቭሪባዲ ሜክ ሰም ኖይዝ የሚባልበት አይነት ስታፍ ክርስቶስ ስለማይገኝ ክርስቶስ በሌለበት ቦታ ላይ እኔ ተገኝቼ እዛ በከንቱ እየዘለልኩ ጊዜን ማባከን አልፈልግም። እና ሰላምቴ እንደውም እኛ የምንፈልገው እውነተኛ የሆነውን ጌታ ክርስቶስ ኢየሱስን ከእውነተኞቹ በጎች ጋር እንድታመልኪው ነው። ያው ልብሽ ክርስቶስን እንደሚሻ እናምናለን። መቼም ክርስቶስን የሚጠላ ልብ አይኖርሽም። ልብሽ ክርስቶስን እንደሚሻ እናምናለን። እና ልብሽ የሚሻውን ጌታ ደግሞ ልታገኝ የምትችይው ሐዋርያት በሰበሰባት በአንዲቷ ቅድስት ቤተክርስቲያን ስለሆነ ወደዛ እንድትመጪ ጸሎታችን ነው። ለማንኛውም ያው አንቺም ቀን አስበሽ ስለሆነ የተናገርሽው ምንም ችግር የለውም። አረ ወገን አዲስ ነገር አለ። የሐመልማል አባተ ዘፈን ጌታን ተቀበለ። አይገርማችሁም? እኔ አይደለም ያልኩት
ላሰማችሁ። ኧረ ከወርቅ ዕንቁ በልጠህብኛል አንተ አለህልኝ ሌላ ምንስ ያሻኛል? በቂ ነህ ለኔ ከበቂም በላይ ካንተ ውጪ ማንንም አላይ። ዘፍሙር ይላል አባቴ። ያው እንግዲህ እንደሰማችሁት ነው። ዘፈኖች ባይዘዌ ጌታን እየተቀበሉ ነው። ዘፍሙር ይባላሉ በሌላ አጠራራቸው። ዘፍሙር እያዳመጣችሁ ጋብዣችኋል። ፓስተር ነኝ ብሎ ሊዘርፈኝ እንዴት ያለ ጉድ ነው! በመድኃኒዓለም ስም እንዴት ያለ ዘመን ላይ ሊደርስ ነው? ታሪኩን ልንገራችሁ። ግን እዚህ ፕሮቴስታንት እምነት ላይ ያላችሁ ሰዎች በቃ እንደዚህ አይነት ያሉትን ሰዎች ጠራርጋችሁ ካላስወጣችሁ ይህ ህዝብ በጣም አደጋ ላይ ነው። ምን ሆንኩ መሰላችሁ? አንድ ህንፃ ላይ እንትን ሆኜ ስልክ እያወራውና ስልክ አውርቼ ከጨረስኩ በኋላ እዛው ህንፃ ላይ ታች ላይ ካፌ አለች እና ወደዛ ካፌ እጂ ቁጭ አልኩ። ቁጭ ብዬ ፓስተሩም ይሄ ፓስተር ነኝ ባይ ሰውዬ መጣ። ሰላም ላንተ ይሁን ወዳጄ፣ ፓስተር ጆሲ ይባላል አለ። እሺ ሰላም ብዬ እንድቀመጥ ፍቀድልኝ አለ። እዛ እኔ የተቀመጥኩበት እንትን ላይና እሺ ብዬ ፈቀድኩለት። ጌታ ኢየሱስ ወደ አንተ ልኮኝ ነው የመጣሁት አለ። ቃል በቃል የነገረኝ ነው የምነግራችሁ። እግዚአብሔር ምንም ለምን ላከ ወደ እኔ አልኩት። ጌታ ኢየሱስ ወደ አንተ ልኮኛል። የላከኝንን መልእክት አንተ በአስቸኳይ በተግባራዊ እንድትፈጽመው ነግሮኛል። ከከባድ ኪሳራ እንዳወጣ ነው ወደ አንተ የላከኝ አለ። ግራ ገባኝ። እኔ ምን አይነት ኪሳራ አልኩት። አሁን በኮንትሮባንድ መንገድ እያስገባው ያለው ከ5 እስከ 10 ሚሊዮን ብር የሚያወጣ ዕቃ በኮንትሮባንድ መንገድ እያስገባ ነው እና ያ ነገር ይያዝብሃል። ግን እኔ ጌታ ኢየሱስ እንዳይያዝ እንዲጸልይልህ ልኮኛል አዞኛል አለኝ። እኔ ግራ ገባኝ። የምን 10 ሚሊዮን ብር የምን ኮንትሮባንድ? በኋላ ትዝ አለኝ። ከላይ ህንፃ ላይ ሆኜ ስልክ እያወራው ነበርና እያወራሁት የነበረው ስልክ ምንድነው አንድ ጓደኛ ስክሪፕት ጽፏል እና ስክሪፕት አጭር እንትን ነች፣ አጭር ሙቪ ነች እና ስክሪፕቱ ላይ ምን ይላል? ይሄ የኮንትሮባንድ ንግዱ በጣም ተስፋፍቷል እና እነዛ ሰዎች ኮንትሮባንዱ ላይ ይሄ ያሉ ሰዎች በጣም ገንዘብ እያገኙ ስለሆነ እነሱን ማደን በጣም ከባድ ነው እና እንዲሁም ይላል እኔ እንዲቀይሩ ያሰብኩት እንትን አለች። እዛ ላይ ሳውራት እሷን ሰምቷል መሰለኝ። ከ5 እስከ 10 ሚሊዮን ብር ኮንትሮባንድ ላይ እንትን ላይ ይጠይቃሉ እና ያ ነገር ተጋኗል። እንደዛ የሚጠይቁ ከሆነ ደግሞ የሚሄደው ሰው የራሱ አቅም አይኖረውም። ብቻ እንደዛ ምናምን የሚል አውርቻለሁ። ስለ 10 ሚሊዮን ብር፣ ስለ 5 ሚሊዮን ብር፣ ስለ ኮንትሮባንድ አውርቻለሁ። ፊልም አልመሰለውም ነገር ለካ ፓስተሩ እዛኛው ህንፃ ላይ ሆኜ የሆነ ሽቶ ቤት አለ። ሽቶ ቤት በራፉ ላይ ቆሞ አይቼዋለሁ። ሰውየው ትዝ አለኝ። ታውቃላችሁ፣ ሽቶ ቤት በራፉ ላይ ቆሞ ለካ እየሰማኝ ነው። ወደ እኔ እያየ አይደለም ሲል ጭራሽ ለካ ጆሮ እሱ እኔ ጋር ነው። እኔ ጋር መጥቶ ጌታ ልኮኝ ግራ ገባኝ። እኔ ሞትኩ፣ ሳኩ። ለምን እንደው የምትስቀው? ይሄ የሰይጣን ስራ ነው። በጌታ በኢየሱስም ወጋሁት፣ አስጨነቀኝ፣ አናቴ ላይ እጁን ጫነብኝ። ምን ማናጀሩን ጠራሁት፣ ቢጨንቀኝ የካፌውን ማናጀር አስወጡልኝ። ኢሉባቦር ዞን መቱ ከተማ ልዩ ቦታ ደቻውክ የምትባል ወይም ደግሞ በቀበሌዋ ስም ቆሎ ኮርማ የምትባል አካባቢው ያላችሁ ሰዎች ምናልባት ይሄ ቪዲዮ ከደረሳችሁ ሼር አድርጉት፣ ለሌላው ለሚመለከተው ለህግ አካላት ሼር አድርጉልኝ። እኔ በጣም ሲጨንቀኝ ስሰቃይ 2 ዓመት ሙሉ መላየን ሳጣ ሲቸገር ነው ይሄን ወደ እናንተ አቀርባለሁ ብዬ ትናንትና በሰራሁት ቪዲዮ ልክ ዛሬም እስከ መረጃው ድረስ ሁሉንም እያቀረብኩ ያለሁት ይሁንልኝ። ቪዲዮን ተመልከቱት፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ለሚመለከተው አካል የህግ አካላት ይሄንን ነገር እንዲመለከቱልኝ ሼር አድርጉልኝ። ፈለገ ሕይወት ቅድስት ኪዳነ ምሕረት አንድነት ገዳም ውስጥ ነን የምንገኘውና ይሄን ቪዲዮ ሼር አድርጉልኝ። እዩት፣ ቪዲዮን ተመልከቱት በደንብ እዩትና ሁላችሁም ሐሳብ ሲወት ደረጊ። እዚህ አካባቢ ያለው ቡና ነው። ከዚህ በታች ያለው መስኖ ነው፣ ሳር ነው። የገዳሚቷ ላሞችና ከብቶች የሚበሉት ሳር ነው። ከዚህ በታች ያለው ማለት ነው። አሁን እኛ ባለንበት በታች ያለው ሳር አለ፣ የተዘራ በቆሎ አለ፣ የገዳሚቷ ልማት አለ፣ ሙዝ አለ። ከዚህ ወደዛ ያለው ሙዝ እንዳለ ወድሞ 300 በላይ የሚሆን ሙዝ ወደ 20 ምናምን ሺህ ገዝተን ማለት ነው የተከልነው ሙዝ በእነዚህ ከብቶች ወድመዋል ማለት ይቻላል። በቃ የለም፣ አንድም የለም። አሁን ከብቶቹን አስወጣቸው
የተለያየ ሳር በጋ ስለሆነ ሳር ሲያጡ ቡናውን ነው የሚበሉት፣ ገምሶ ነው የሚጥሉት ቡናውን። ስለዚህ ከብቶቹን አስወጣቸው ብዬ ስነግረው ይሁት እንዴት እንደሚሆንልኝ እንዴት እንደሚሆነው ይውልኝ። ገጀራውን ይዞ ከፈለክ ሳሩን ሊበላ ነው እንዴ ከፈለክ ናና ስደዳቸው ምን አገባኝ እያለ ያስፈራራኝ ይውልኝ። መቱ ከተማ ገዳሚ ኬሳ ደቻው ከሰፈር አበኛ ገዳሚ ሳወሳት ነገ ከንጎቻ ቆሎ ኮርማ ቀበሌ የሚመለከታችሁ ሰዎች ይሁት። መሬቱ ባዶ ሲሆን ለምን አልለማም ቡና አትተክላችሁም መስኖን አታርሱም አትተክሉም ወይ ብለው የሚጠይቁን የህግ አካል አለ። እና ለማስንድል ደግሞ የአካባቢው ሰው እንዴት እንዳረገን ይያለው ይውልን። አዎ ይውልን። አንድ ነገር ቢሆን እኔ እዚህ ቦታ የሆነ ነገር ቢደርስብኝ አሁን እንድትረዱኝ ይፈልጋል። እንግዲህ እንዳያችሁት ነው። አትክልቶችን ተክለን አጥር ስናጥርበት እየመጡ አጥሩን እየነቀሉ እየፈለጡ በማገዶ መልክ ወደ ቤታቸው ቀን ሄደን እንደዚሁ ስናየው ከብቶቻቸውን እያሰማሩበት ሙዙን ይገርማቸዋል። ሙዙን 350 ሙዝ ለጥ ያለ ሜዳ ላይ ተክለን መሬት ውስጥ ነው እንደዚህ የተበላ እስከ ስሩ ድረስ ወደ ታች ነው የተበላ። ከብቶች የሚበሉትን ሲያጡ ያንን ግንዱን ወደ መሬት ነው የተበላ። ቡናውን ደግሞ ይኸው እንደዚህ ነው የሚገምሱት። እንደዚህ ነው በቃ እንደ ሳር ነው እንትን የሚሉት ቡናው። ስለዚህ ጨንቆኛል፣ በጣም ጨንቆኛል። 2 ዓመት ሙሉ ታች ሮጣለሁ፣ ላይ ወጣለሁ፣ ወደዛ ወደዚህ ይላለሁ። ግን ጠብ ያለ አንድም ስንሰራ ወድሞ ነው የምናገኘው። 2 ወር 3 ወር ከቆየ በኋላ ይወድማል። የምረዳኝ ሰው አጥቻለሁ። ወይ ከጉልበታችን አልቀረንም፣ ወይ ከኪሳችን ነገሮችን ገዝተንበት ነው እንትን የምንለው፣ ወይ ከበሬዎቻችን ጉልበት አልቀረ። ተቸግረናል። ስቃያችን እያየን ነው። ህግ አካላት ይሄንን ነገር ተመልከቱልን። እና ልማ ነው እንጂ እናጥፋ አይደለም። የሚያጠፉትን ሰዎች ተመልከቱልን። አደራ። በተለይ የቆሎ ኮርማ ቀበሌ ይሄ ቪዲዮ ከደረሳችሁ ተመልከቱልን። አደራ በማርያም አጥሩ አልቋል፣ እንዳለ ወስደውታል። አጥር ሲያልቅ ደግሞ አጥር የለውም በማለት ያስገባሉ፣ ያበላሉ፣ ያስቸግራሉ። አደራ ይውልን። የመቱና አካባቢ ህዝበ ክርስቲያን በሙሉ ይሄንን ቪዲዮ ይውልን፣ ጉዳዩን ተመልከቱልን። አመሰግናለሁ። በንዴት ስለተናገርኩን አመሰግናለሁ። ብዙ ነገሮች ስላናደዱኝ ነው። እግዚአብሔር ይስጥልን። መፍትሄው ከእናታችን አለ። ምን ትለፋላችሁ? ድንግል ማርያም ወላ የ7ቱን ቀን ውዳሴ ማርያም ድገሙና ጠይቋት። ለምን ማትጸልዩት? መፍትሄ ፍለጋ እኔ ይገርማል እኮ ስልክ ተደውሎ ሄሎ አቤት፣ በቴሌቪዥን ፋና ምናምን ሬዲዮ ይባላል። እኔ ብዙ ጊዜ መረጃ የማገኘው ወደ ጉባኤ ሰድ መኪና ውስጥም ሬዲዮ አዳምጣለሁ። እንደው ሲከፈት እሰማለሁ። እንደ አጋጣሚ አንድ ቀን የወጨኳትም ተቀመኛለች እና አንድ ቀን ነው የሆነ ገዳም ምረቃ እየሄድን ቲዮታ ውስጥ ነውና እዚያ ውስጥ ሬዲዮ ከፍቷል። ሄሎ አቤት፣ እኔ እሺ አንድ ሰውዬ ላገባ ነበረ እና አገባሻለሁ ብሎ ከዚያ በኋላ ተወኝ። እሺ ከዚያ በኋላ እኔ ደግሞ ወደው ነበር። እሺ አሁን ደግሞ ከዚያ ሲስተወኝ ጊዜ እኔ ሌላ አግብቻለሁ። እሺ በኋላ ደግሞ እሱ ጠየቀኝ። እሺ እና ምን አድርጊ ትሉኛላችሁ? ደውሉልኝ። ይሄ አሁን ይሄ እንግዲህ አሁን ሰው አለ ነው የሚባለው። ገመናውን አያችሁ ሰይጣን እንዴት እንደሚጫወት። ለንስሐ አባት አንናዘዝ ማለት በቴሌቪዥን ግን እየተናዘዝን እኮ በሬዲዮ እየተናዘዝን ማለት ምን ያህል ወራዶች እንደሆነ። ለድንግል ማርያም ውዳሴ ማርያማችሁን ድግም አድርጋችሁ ቴሌቪዥን ላይ ከምትደውሉ፣ እዚያ ላይ ከምትለፉ፣ በጋዜጣ ላይ ከምትወጡ መፍትሄ ፈልጉልኝ ተቸግሬ እንዲደርሱ እዚህ ተመልሶ 2 ሴቶች ወደውኝ ሁሉንም ወዳቸዋለሁ እንዴት ላድርግ? እንዲህ ከመልፋት ውዳሴ ማርያም ድገሙ። ውዳሴ ማርያም አዛኝን ውዳሴ ማርያም 3 ጊዜ እዛው ቆሜ ማለት ነው 3 ጊዜ ቤተክርስቲያኗን በመዞር ይህንን ተግባር እየፈጸመ ነው የነበረ ነው። በነራችን ላይ 50 ብርና 100 ብር 200 ብር ኪስ ውስጥ ያስገባል። እንደ ቪዲዮ ላይ እንደምትመለከቱት 5 ብርና 10 ብር ከወጣ ማለት ነው እንደ መልሶ ወደ ምድራዊ ምጽዋት ውስጥ መልሶ ያስገባል ማለት ነው። እና ይህንን እንደዚህ ቪዲዮ ላይ አድርጌ በነራችን ላይ ይሄ የመጀመሪያ አይደለም፣ 2ኛ ዙር ነው እንደዚህ ከወር በ2 ወር ልዩነት ውስጥ ማለት ነው። እና ለጥበቃው አመልክቼ ጥበቃውን አምጥቼ እንደዚህ ቆሞ አይቶት ለቀቀው።
እና እኔ በእኔ አመለካከት ከጥበቃዎችም ጋር የሆነ ኮኔክሽን ያላቸው ነው የሚመስለኝ እና በተቻላቸው መጠን በድጋሚ እላቸዋለሁ ሼር በማድረግ እስቲ የነዚህን እንትኑን መጨረሻቸውን እስቲ እንድናይ እርዱን። እኔ አሁን ያሰብኩት በነገራችን ላይ ሄጄ ኖርማል አስተዳደሩን ላወራ እያሰብኩኝ ነው። ለምን ጥበቃና ሳይቼ ቪዲዮ ይዣለሁ፣ ማስረጃ አለኝ፣ ያዘው ብዬ ተደብቆ አይቶታል ያንን ተግባር ሲፈጽም 3ኛ ዙሩን ማለት ነው። እና ያንን አይቶ ሄዶ እንትን ሲል ምን አረኩ ምናምን ብሎ ኮስት ብሎ ሲያወራው ጥበቃውም ዝም ብሎ ተለቀቀው እላቸዋለሁ። እና ያው ለማስረጃ እንዲሆን እንደውም የጥበቃውን ስልክ ተቀብዬዋለሁ ያለውን ፕሮሰስ። አሁን እኔ በራሴ የወሰንኩት ምንድነው አስተዳደሩን ገብቼ ለማውራት ነው ያሰብኩት ያለሁት። ይሄ ሰውዬ በ2 ወር ውስጥ 2 ይሄንን ድርጊት ሲፈጽም ካገኘሁት አስቡት። በየቀኑ ነው ይሄን የሚተገብረው፣ በየቤተክርስቲያኑ የዞረ ነው እንደዚህ የሚያደርገው ማለት ነው። ስለዚህ እንደነዚህ አይነት አካላትን እስቲ ለቅጣት እናብቃ በሚል በድፍረት ተናገርክ ልትሉ ትችላላችሁ። አውቃለሁ ብዙ ቅድስና ያላቸው መነኮሳት አሉን፣ ብዙ ቅድስና ያላቸው ካህናት አሉን፣ ብዙ ቅድስና ያላቸው ዲያቆናት አሉን፣ በተለይ ብዙ ቅድስና ያላቸው ምዕመናን አሉን። እንደ ቤተ ክርስቲያን እንደ ህብረት ግን ተበላሽተናል። በእውነቱ ተበላሽተናል። ራሱ ደረጃ የምናወጣው የምንመካበት ብዙ ነገር ነው። ክርስቲያኖች አንዳንድ ጊዜ አንዳንዱ ደፍሮ መናገር ያስፈልጋል። ለምሳሌ አሁን ይሄ ባንዲራ እንደዚህ አይነት ማህተም ከመሃሉ ላይ ታትሞ እንዲመጣ ያደረገው ባንዲራውን መከራከሪያችን ከሆነ ቆየ። ይህ ቤተ ክርስቲያን እኮ ባንዲራዋ መስቀል እንደሆነ ታውቃላችሁ አታውቁም? ማነው ባንዲራዋ ተናገሩ። አርማዋ ባንዲራ ማለት አርማ ምልክት። የቤተ ክርስቲያን አርማዋ ምንድን ነው? ተናገሩ። ምንድን ነው? ከመስቀል በላይ አሁን ስለማናውቅ እንዲያውም አንዳንድ ሰዎች ከጉልላቱ ላይ ሁሉ ባንዲራ የሚሰቅሉ አሉ። ይገርመኛል። ይህን እውነት ነው የምነግራችሁ። እኔ ባንዲራዬን ሀገሬን እወዳለሁ እንደ ማንኛውም ዜጋ። እንደዚህ በመስቀያ ላይ ተሰቅላ ማየት እፈልጋለሁ። ግን ቤተ ክርስቲያንን ሊጎናጸፋት የሚያስፈልገው ጸጋ መንፈስ ቅዱስ ነው። ውሸት ነው ሁሉ። ይፑልት አንድ አሜሪካዊ እኛ ቤተ ክርስቲያን ኦርቶዶክስ ከሆነ ድረስ መቆረብ መጽደቅ ይችላል አይችልም? የትኛውም ዜጋ አያችሁ። ይቺ ቅጽሯ ከተቀጸረች በተለይ መቅደሷ በሜሮን ከተቀባች በኋላ ይቺ ቦታ የእግዚአብሔር ናት። ልንገራችሁ፣ የኢትዮጵያውያንም አይደለም። ኢትዮጵያ ውስጥ አለች እንጂ ኢትዮጵያውያን አይደለችም። ይቺ የእግዚአብሔር ቦታ ናት። ክርስቲያኖች እምነታችን አስተካክለን አቃንተን ነው ማወቅ ያለብን። የፖለቲካ ብሽሽቅን ከቤተ ክርስቲያን ማውጣት አለብን፣ ማራቅ አለብን። እኛ የክርስቶስን ሕግ ለመፈጸም ብቻ ነው መትጋት ያለብን። ክርስቶስን ነው ማስደሰት ያለብን። ግን የትም ሀገር ብንሄድ የትም ሀገር ባንዲራ አክብረን መስቀል አለብን። ኤርትራ ሄደን ቤተክርስቲያን ብንከፍት የኤርትራን ባንዲራ እንሰቅላለን። አሜሪካ ሄደን የኛ ቤተክርስቲያን አሉ፣ የአሜሪካ ባንዲራ ይሰቀላል ሀገሩ ስለሆነ። ደቡብ አፍሪካ ባለን ቤተክርስቲያን፣ አረብ ኤምሬት ባለን ቤተክርስቲያን የአረብ ኤምሬት ባንዲራ ይሰቀላል። ነውር አይደለም። ግን መገለጫችን አይደለም። መገለጫችን መስቀል ብቻ ነው። ክርስቲያኖች እኛን የሚያጸድቀን ኢትዮጵያዊነታችን አይደለም፣ የሚያጸድቀን ክርስቲያን መሆናችን ነው። ክርስቲያኖች እና አንዳንዱን የምንመካበትን ለይቶ ማወቅ የቤተ ክርስቲያን የሆነውን ካልሆነው መለየት በጣም አስፈላጊ ነው። ክርስቲያኖች ሊያስቀናን የሚገባው ክርስቶሳዊው ነገር፣ ሃይማኖታዊው ነገር፣ ጽድቅ የሆነው ነገር